አዲስ አበባ ዩኒቨርሲቲ የፈተና ማዕከል አገር አቀፍና ዓለም አቀፍ ፈተናዎችን ይሰጣል። ሌላው በዩኒቨርሲቲ ዋይድ የሚሰጡ እንደ GAT graduate admission test UAT undergraduate admission test እንደዚሁም ደግሞ ለፐብሊክ ሰርቪሱ ፐርሶናል ሴሌክሽን ኤንድ ፕሌስመንት ቴስት የምንለውን አገልግሎት ይሰጣል። ያው በሀገር ደረጃ ኤክሴል ለማድረግ የሚሰራ ተቋም ነው። በዩኒቨርሲቲ ከሚሰጡ ፈተናዎች በቅርብ ግራጁዌት አድሚሽን ቴስት በተለምዶ ጋት የሚባለው እኛ GAT ነው የምንለው። ይሄ ፈተና አዲስ አበባ ዩኒቨርሲቲን በሁለተኛ ዲግሪ እንደዚሁም በሶስተኛ ዲግሪ ለመቀላቀል ወይም ጆይን ለማድረግ የሚያመለክቱ አመልካቾችን ስመዘግብ ነበረ። የመጀመሪያው ዙር ለ26 27 አካዳሚክ ይር ወይም 2019 አካዳሚክ ይር በኢትዮጵያ ካሌንደር አፕቲቲዩድ ነው፣ ጀነራል አፕቲቲዩድ ለግራጁዌት አድሚሽን ብቁ የሆኑትን ለመምረጥ የሚያገለግል ፈተና ነው። የፈተናው ይዘት ቨርባል ሪዝኒንግ፣ ኳንቲቴቲቭ ሪዝኒንግ እና አናሊቲካል ሪዝኒንግ ሶስት ፓርት ያለው ፈተና ነው። በጥቅሉ ለእያንዳንዱ ቅድም ለነገርኳችሁ አንድ ሰዓት በጥቅሉ 3 ሰዓት የሚፈጅ ፈተና ነው። ሌላው ለቅድመ ምረቃ ፕሮግራም ለሚገቡ ተማሪዎች የምንሰጠው ፈተና አለ። የዩኒቨርሲቲ ፈተና ግራጁዌት አድሚሽን ቴስት ወይም UAT የምንለው ፈተና ነው። ይሄ ደግሞ አዲስ አበባ ዩኒቨርሲቲን ለመቀላቀል የሚሹ የአንደርግራጁዌት ተማሪዎችን ለተለያዩ ፕሮግራሞች አዲስ አበባ ዩኒቨርሲቲ ስለሚሰጡ ሰሌክት ለማድረግ ወይም ለመምረጥ ለመመልመል የምንጠቀምበት ፈተና ነው። ይሄኛው ፈተና የአፕቲቲዩድ ፈተና ነው። ሃይ ስቴክ ፈተና ነው። ስታንዳርዱን የጠበቀ ፈተና ነው። ይህም ፈተና ቨርባል ሪዝኒንግ እና ኳንቲቲቭ ሪዝኒንግ የአመልካቾችን ለመመዘን የሚሰጥ ፈተና ነው። አመልካቾች ይህን ፈተና ማለፍ ይጠበቅባቸው ወደ አዲስ አበባ ዩኒቨርሲቲ ለመግባት። ይህም በአዲስ አበባ ዩኒቨርሲቲ ሌጅስሌሽን በግልጽ ተቀምጧል። ብዙ ጊዜ ተፈታኞች ይህን ባጭሩ የገለጽኩትን ነገር ተገቢ መረጃ ለማግኘት የአዲስ አበባ ዩኒቨርሲቲን ዌብሳይት ቢከታተሉ በቂ መረጃዎች አሉ። ለግራጁዌት ፕሮግራም አሁን ለምንሰጠው ሪሰንትሊ ማመልከቻም ስናወጣ አሁን ደግሞ ተፈታኞች ፕሮግራም ወጥተላቸው ተደልድለው በቂ መረጃ እንዲያገኙ የተዘጋጀ በራሪ ጽሑፍ አለ ዲጂታሊ። ያንን ከዩኒቨርሲቲ ዌብሳይት እንደዚሁም የፈተና ማዕከል ከ82000 በላይ ተከታይ ያሉት አለ ቴሌግራም ቻናል። ያን ቴሌግራም ቻናል ቢከታተሉ ስለ ፈተናው ዝግጅት፣ ፈተና ሲፈተኑ ቅድመ ሁኔታዎች መሟላት እንዳለባቸው፣ የፈተና ቀን ምን ነገር መሟላት እንዳለበት፣ ዝግጅታቸው ምን መምሰል እንዳለበት በቂ መረጃ ከዚህ ቴሌግራም ቻናል ሊያገኙ ይችላሉ። የዩኒቨርሲቲውም AU ኦፊሻል ቴሌግራም ቻናል አለ። እዛ ላይም እንደዚሁ በቂ የሆነ መረጃ እኛ ፖስት የምናደርጋቸው እንደዚሁም ዩኒቨርሲቲ ፖስት የሚያደርገው በቂ መረጃ አለ። የፖስት ግራጁዌት አፕሊካንቶችን ኦልሬዲ ማስታወቂያ ወጥተን ጁን 7 2026 እንደ አውሮፓውያን አቆጣጠር የመዘገብን ነው። ምዝገባው ይቀጥላል። የአንደርግራጁዌት ግን ማስታወቂያው ወደፊት ይገለጻል። ይሄንንም በቴሌግራም ቻናልና በዩኒቨርሲቲ ዌብሳይት ላይ ተገልጿል። በቅርቡ ከአድሚሽን ኦፊስ ወይም ደግሞ ከሬጅስትራር ጋር በመነጋገር መቼ ፈተናው እንደሚሰጥ ለፈተና ዝግጅት ከዚህ ቀደም ብለን ፖስት ያደረግናቸውን ማየት ይቻላል። ወደፊት አፕዴት አድርገን አዳዲስ የምናወጣቸውን መረጃዎችን ከዩኒቨርሲቲው ዌብሳይት ከAU ኦፊሻል ቴሌግራም ቻናል እንደዚሁም የፌስቡክ ገጽ ዩኒቨርሲቲው አለ። ከዛም እንደዚሁ ከቴስቲንግ ሴንተር ደግሞ ቴሌግራም ቻናል ከዛም በቂ መረጃ ማግኘት ይቻላል።
ኦፊሳችን አዲሱ ህንጻ ፎረም ህንጻ የምንለው 4ኛ ፎቅ ነው። በፌስ ቱ ፌስ መጥቶ መረጃ ማግኘት ለሚፈልግ ያው ክፍት ነው። እናመሰግናለን።